ከተባነነ ይቀራል። ፍሬን ይዤ አመልጣለሁ ጀማው። እናንተም ፍሬያችሁን ይዛችሁ አምልጡ ጀማው። ወያላ መረረ ጀማው። በቃ ምንም ማድረግ አይቻልም እንግዲህ ጀማው። ኧረ ጉዴ! ጥፉ ጀማው። ዛሬ ይለፈን በቃ ስታዩ ማፈቅፈቅ በቃ ይለፈን ጀማው ይለፈን። ድንቁ አጥቂያችን ሚስተር ኦንጎል ተመልሷል። ማይ ጋይ በ27 ደቂቃ ማለት ነው 4 ጎል ያገባ ነው። ረሚ ምን ያደርግናቸው? ምን አይነት ፐርፎርማንስ ነው እናንተ? የምር ነው የምላችሁ፣ ለአባባል አይደለም። ክለባችን አርሰናል ሰርሶ ለ4 ዋንጫ ነው እየተጫወተ ያለው። ጊዜ ምን አይነት አሲስት ነው ያደረከው? በእናትህ መልስ ነው የሰጠው ለባለፈው ጨዋታ ማለት ነው ጋይስ። ኢዜ መልስ ነው የሰጠው። የሚገርም ሴሌብሬሽን፣ የሚገርም አሲስት ለኖኒ ማድዌኬ። ኖኒ የሚገርም አጨራረስ። ማርቲኔሊም ግራግሩን መጠቀም ጀምሯል ሙሉ ለሙሉ ማለት ነው። አስተያየት ሰምተው ነው የመጡት። የኔን የቲክቶክ አካውንት አይተው ነው የመጡት ባለፈው ማለት ነው። ይኸው በግራግሩ ጎል አስቆጥሯል። ቤተሰብ ጋብርኤል ኢየሱስም ጸዴ አጨራረስ፣ ጸዴ ጎል አስቆጥሯል። ዋት ጌም! ዛሬ ጀማው እንዴት ያለ ጾም ሚያዣ ኳስ እያየን ያለን፣ የሆነ ድልቅቅ ፈታ ዘና ብላችሁ የምታዩት አይነት ኳስ። ማንዬ አባኪ እረፍቱን 4-0 ቀለል ያለ ልምምድ የሚመስል ጨዋታ እያደረግን እየተወጣኑ እንገኛለን። እንግዲህ አሁን 4 ያገባን ሰከንድ አፍ ስንት እንደምናገባ እሱ ይወቀው ማለት ነው ጀማው። ዛሬ እንግዲህ አርቴታ አዳዲስ ነገሮችን እያስመለከተን ይገኛል። ከምንም በላይ ግን አሰላለፍ ላይ እንግዲህ ካላፊዮሪ ያለ ብሎን የለም ስናየው እንግዲህ ሉዊስ ኬሊ መሀል ላይ እናያታለን ብለን ነበረ። መስመር ላይ እየተጫወተች ትገኛለች። ከዛ ውጪ ግን ጀማው ገብረ ኢየሱስ እጅግ አስገራሚ ጎል አስቆጥሯል። ማዱኬ ማርቲኔሊ ማስቆጠር ችሏሉ። ከምንም በላይ ግን በባለፈው ጨዋታ እንግዲህ ሲረገጥ የነበረው እንግዲህ ኤዜ ዛሬ አስገራሚ የሆኑ 2 አሲስቶችን ማድረግ ችሏል ጀማው። ለማርቲኔሊም ጎል አንዱ መገኛ እሱ ነው። ከዛ በተጨማሪ ደግሞ የማዱኬንም ጎል ቆንጆ አሲስቶችን አድርጎ ጨዋታው ላይ ሻይን እያደረገ ይገኛል ጀማው። ምን ሀሳብ አስተያየት አላችሁ? ኮሜንት ሴክሽን ላይ አስቀምጡ። ግን ፈርስታፉ ጀማው ድልቅ ያለ ፈርስታፍ ነው። ማንዬ እኔ ጎምለል እያልኩ እያየሁት ነው። እናንተስ ጀማው ሀሳባችሁን ኮሜንት ላይ ሼር ማድረጋችሁ እንዳትረሱ። ይመቻችሁ። እሺ አርሰናል እቺ ታሪክ ያላት የሊጓን ብራንድ ቡድን ባጭሩ ማንቸስተር ዩናይትድ ማለት ማንቸስተር ዩናይትድን ገጥሞ ፈርስት ሃፍ በ30 ደቂቃ 4-0 እየመራ ነው። ያን ያህል የሚያስደስት ነገር አለ ባባረለ ዊጋን ላይ ስለሆነ ማለት ግን የሚያስደስት ነገሮች አይተናል። የሚያስደስት ኤዜ 2 ጽድት ያለ አሲስት፣ ኖርጋርድ ከላይ ጣል የምታረጂው ኳስ ያበደማ ፕሪሚየር ሊግ ላይ ይሄ ነገር እንዴት አድርገን ነው የምንማርበት? ገባለኛ ትሬኒንግ ነው። እናንተ አላርለ ዋንጫ ውስጥ አለንበት ምናምን እያላሱ ገና ካሁኑ አውሩ። እኛ ትሬን እያደረግንባቸው ነው። ለፕሪሚየር ሊግ ኦፕን ፕሌይ ቻንስ ክሬት ለማድረግ እንዴት አድርገን ነው ምናምን ብለን እቺ ሊግ ዋን ላይ ያለች ማንቸስተር ዩናይትድን ትሬን እናደርግባታለን። ጽድት ያለ ነገር ኦንጎሎ አልቀረችም። ደስ ብሎናል። እንዳትቀር ኦንጎሎ 60 ሚሊዮን አውጥተን ያስፈረምነው እንደዚህ አይነት ሰዓት ነው። እስካሁን ደስ ሰንደርላንድ ፈርስት ሃፍ ላይ ኦንጎሎ የሳተው ኳስ ራሱ በጣም እያቃጠለኝ ነው እስካሁንማ። ኤዜ ባለቀ ሰዓት ካላፊዮሪ ትሬኒንግ ላይ ተጎዳ እኮ ወይኔ በእናትህ ቀሽት ቶማስ ፓርቲ የሆነብን እኮ በእናትህ ረጅም ጸጉር ያለው ተጎዳና ሉዊስ ኬሊ ሚድፊልድ የነበረው ወደ ሌፍት ባክ ተመለሰና ሳካን 10 ቁጥር አደረገው። ይሄ ለምን ትሬኒንግ ነው መሰላችሁ? ምርጥ ቻንስ ክሬሽን መፍጠር የሚያስፈልገን ጨዋታ ላይ ኦዲጋርድን እንደ ቁጥሩ 8 ቁጥር ኤዜን እንደ ቁጥሩ 10 ቁጥር አርገህ ሞክረው። ራይስ ከቨር ያደርጋቸዋል። ቻንስ ክሬት እኛ እናደርጋለን፣ እነሱንም እድል እንሰጣቸዋለን። ግን ጋብሪኤልና ሰሊባ አሉልን 3-1 በአሁኑ ሰዓት አርቴታ 3-1 ብናሸንፍ ይሻለናል። 1-0 እንደዚህ እየተጨናነቅን ከምናሸንፍ አንዳንዴም ደግሞ አንድ እኩል ይደረግብናል። ብሬንፎርድ እንዳሳየን ማለት ተረዳኝ አይደለ? ኤዜ ያሳየሽው ፓስ አሪፍ ነው። በቃ ሴንትራል ቻናል ላይ ምናምን ሁለቴ ስንጥቅ ተመችቶናል። ኖርጋርድንም እድል ስጠው። እያየኸው አይደለ? ገባ አይደለ? በቃ አሁን ሳካ 1 ብታገባ እጇን ለማፍታታት ከዛ ኋላ ደግሞ ሰከንድ ሃፍ ደግሞ ተቀይሮ ገብቶ ቪክተር ዮኬሬዝ ቢያገባ ሌላ 1 ከዛ ኋላ ደግሞ የትኛው የተለመደችው ሴት ፒስ ኮርና ናፈቀኝ ከገባ ፐርፌክት 7-0 እንጠብቃለን። አርሰናል ያን ያህል ጨካኝ ቡድን አለ ከ6 በላይ ያገባል አልገምትም። 7-0 ግን ካረግሹ በጣም ደስ ይለናል። ፉል ታይም ላይ በደንብ እናወራለን።